ካሁንም የመጣንበት ጉዳይ እሱ ነው። አርሲ ላይ በርካታ ሰዎች እየተያዙ ነው የሚገኙት ሰሞኑን ከተፈጸመው ጥቃት ጋር ተያይዞ። እነዚህ የታሰሩ ሰዎች የመንግስት ከፍተኛ የወረዳው አስተዳዳሪዎች፣ የወረዳው ደህንነት ኃላፊዎች፣ የወረዳው ፖሊስ አዛዦች እነዚህን እያጠቃለሉ ናቸው። እነዚህ ሰዎች ቀጥታ በመንግስት መታሰራቸው ጭምር እየተነገረ ነው የሚገኘው። በጎን ደግሞ ዛሬ የጠቅላይ ሚኒስትሩ ጽህፈት ቤት ያወጣው አንድ ጉዳይ አለ። ይህን ጥቃት የፈጸመው ኦነግ ሸኔና ፋኖ ጽንፈኛው ፋኖ ነው የሚል ነገርን ይዘው ወጥቷል። የሰላም ሚኒስቴርም እንዲሁ አይነት ነገር ይዘት ያለው ነገር ይዘው ወጥቷል። ከዛ በተጨማሪ አንዱ እንደ ማስደገፍ ያደረጉት ነገር የምርጫውን ሂደት ለማስተጓጎል ከውጭ ኃይላት ጭምር ተልዕኮ የተቀበሉ ቡድኖች ይህንን ነገር ፈጽመዋል፣ ለተደረገው ነገርም አዘኔታችንን እንገልጻለን የሚል ነው። በሌላ በኩል የራሳቸውን ባለስልጣናት ያስራሉ፣ እዛ አካባቢ ኦፊሻል የሚሰሩ ሰዎችን። በሌላ በኩል ደግሞ ተመልሰው ይህንን የፈጸመውን ነገሌ ናቸው ይላሉ። ይህንን እንዴት ነው ማስታረቅ የምንችለው? ወይ ደግሞ ከዚህ ጀርባ ያለው ሴራስ ምንድን ነው? እነዚህ የታሰሩ ሰዎች ፈጻሚዎች ናቸው። ፈጻሚዎች አት ሎካል ሌቭል የፖሊስ አዛዦች በወረዳ ደረጃ ያሉ ወረዳ ላይ ምናምን የሚያሳድሩ ሰዎች ናቸው እንጂ ከላይ ጉዳዩ ከላይ ከደመላሽ የሚጀምረው ምንም ጥያቄ የለው። ደመላሽ ነው ይሄን የሚያደርግ ከላይ ካቢ ቀጥሎ ደመላሽ ነው ይሄን የሚያደርገው። ብሔራዊ መረጃና ደህንነት ምናምን አይደለም። ያን ክንፍ ይዞት ሄዷል ወደ ፌደራል ፖሊስ። እነ ሲሳይ ሌሎቹ ምንም ውስጥ ሬድዋንም ምንም they have no idea about this thing። ይሄ ፌደራል ፖሊስ ውስጥ ያለ ኃይልና የኦሮሚያ በነገራችን ላይ ኦሮሚያ እኮ የራሱን ኢንተለጀንስ መስርቷል። አሁን very scary stuff is happening in that country። የፌደራል ኢንተለጀንስ ኦሮሚያ ውስጥ በነፃ ሄዶ መግባት አይችልም፣ ይገሉታል። ይሄ ማፊያ ቡድን ማለት ነው። ስለዚህ ይሄ ቡድን ይሄንን ደርቲ ስራ የሚሰራው ቡድን ዋናው በፌደራል ያሉትን ተዋቸው፣ በኦሮሚያ ያሉትን ተዋቸው። ሻሎን ሲነቃበት አንስተውታል። አሁን ከዞን ላይ ኤክስፖርት ባረግናቸው ቁጥር ህጋዊ እርምጃ ወስዱባቸው። የቦረና ላይ የነበሩት ኮሚሽነር ዱባና ጀነራል ጉጂ ላይ የነበረው ጀነራል አሁን ነበረ በብዙ ወንጀሎች ደቡብ ኦሮሚያ ላይ እዚህ ጉጂና ቦረና ላይ የሚደረገውን ነገር ትምር ያየለ ጀነራል ያየለ ብርግ አድርገዋቸው ዱባን ለጊዜው በስራ አስቀምጠዋል። ያኛውን ደግሞ ግንባር ላይ ነው የላኩት። ሶ አርሲም ላይ ዋናዎቹን ሳይነኳቸው ትንንሾቹን እየነኩ ያሉት ሁለት ነገሮችን እኔ ፋኖና ኦኤልኤ ምርጫውን ለማስተጓጎል እርምጃ ወስደዋል። ምንም ጥያቄ የለውም። በግልጽ አይደለም እንዴ ይሄ የሚደበቅ ነገር የለውም። ታወቀው ማለት ነው። ግን እኔው ለምሳሌ ተከታትለን ያየ ነው ትልቁ አንዱ የኦኤልኤ ኦፕሬሽን ወለጋ ላይ ነው። ወለጋ ላይ ምርጫ እንዳይካሄድ አድርገውታል። አማራ ተገደለ ሲባል ሰምታል። ወለጋ ላይ በዚህኛው ዙር ወይለም እዛው ነው፣ አማራም እዛው ነው ወለጋ ላይ። ሰከንድ ምዕራብ አርሲ ላይ እዚህ ሸነን ሄበን ሙኔሳ አርሲ ነገሌ የሚባሉት አካባቢ ላይ ብዙ አማራ አለ፣ አሁንም ብዙ ክርስቲያን አለ። ወረዳዎችን ሄበን አርሲ ሙሉ በሙሉ የተቆጣጠሩት ሙኔሳን ከከተማ ውጭ ተቆጣጥረው ነበር። እስከ አርሲ ነገሌ አፍጫዋ ስር ገብተው ነበር። ለምን ያልሰማነው? እነኚህ ልጆች ሰዎችን ገደሉ። ሲቪሊያኖች የተገደሉ አሉ። አሁን በዚህ ውስጥ ምን ጥያቄ የለውም። ኖ ይሄ ኦኤልኤን ቢፈጽም ቢሆን እኔ እኮ በኦኤልኤ ሶፍት አይደለሁም። ፕሮባብሊ ዋን ኦፍ ዜር ሃርሸስት ክሪቲክ ከመጀመሪያም ራሱ ኦሮሚያ ውስጥ እንዳይኖሩ ከፍተኛ ትግል ነው ያደረኩት። አሁን ከኖሩ በኋላ ፋክት ነው ብዬ ነው የተውኩት እንጂ አሁንም ቢሆን የመንግስት መግለጫ ደግሞ የሚገርመው ስለ አሰኮ ሲናገር ተመልከት። አንዳንዴ እኮ ውሸት እርስ በርሱ ሲጠላለፍ ነው አሪፍ። እና ፋኖና ኦኤልኤ ተባብረው ነው ክርስቲያኖችን የገደሉት ነው ያሉት። ኢማጂን ዚስ። እነሱ አሁን ፋኖ የሚሉት ኃይል በእነኚህ ወረዳዎች ውስጥ መንግስት ያስታጠቀው ሸኔ ሊገልህ ነው ብለው መንግስት አደራጅቶ ያስታጠቀው የአማራ ገበሬ ነው። የተወሰኑ ከመከላከያና ከፖሊስ የመጡ አባላትን እንዲመሩ አድርገው
እንትን ጋር ይዘውት የሄዱት ማለት ነው። እና በተለይ የጠቅላይ ሚኒስትር ቢሮ መግለጫ በራሱ ላይ የመሰከረ ነው። አንድ ቡድን ላይ ብቻ ሳይሆን ሁለቱም ቡድን የነሱ እንትኖችማ የነሱ ካድሬዎች የጥምዶ ስራ ነው ተጣምደው ሲያደርጉት እንደዛ ነው እያስቀመጡ ምን ሊያገኙ አንዳንዴ የሆነ ነገር ሲደረግ ምን what the political objective what do they stand to gain ፋኖና ኦኤልኤ ተጣምረው የአብይን ኃይል ከመጡ የመንግስትን ኃይል ከመጡ it makes you understand እዛ ጋር በጣም ሪሞት የሆነ ቦታ ላይ ሄደው እንዲህ አይነት ነገር ተጣምረው ካደረጉ ምን ሊያደርግላቸው ፋኖ ከአማራ ክልል ሰንጥቆ እዛ ምስራቅ ኦሮሚያ ላይ ሲሄድ መንግስትስ እንዴት ነበር? ሶ these are really important questions እንትን ለማለት ያለባቸው